መማር አካዳሚክስ ብቻ አይደለም። ሌሎች ነገሮችን መማር ራሳችንን ለማሳደግ ራሳችንን ቫልያችንን ከፍ ለማድረግ ይረዳናል። ስለዚህ በምንማርበት ጊዜ ብዙ ነገሮችን በምናውቅበት ጊዜ የመስራት ችሎታችን ይጨምራል። አንድን ነገር የማድረግ አንድን ነገር የመስራት አንድን ነገር ሰርቶ ገንዘብ የማግኘት ችሎታችን ይጨምራል። ስለዚህ ቫልያችንን ከፍ ይላል ማለት ነው። ቫልያችንን ከፍ ከሚያደርጉ ነገሮች ውስጥ አንዱ በመማር ብዙ ነገሮችን በማወቅ ነው። የማናውቃቸውን ነገሮች ለማወቅ መማር ያስፈልገናል። ባለማወቅ ውስጥ ብዙ ነገር እናጣለን። የሆነ ነገር ሳናውቅ ስንቀር ኪሳራን በቢዝነስን በተለያየ ነገር የሚመጣው ባለማወቅ ውስጥ ነው። ስለዚህ መማር አካዳሚክስ ብቻ ትምህርት ቤት ሄዶ ምናምን መማር አይደለም። እሱ ብቻ አይደለም መማር። ራሳችንን የምናስተምረው ነገር ሰልፍ ታውት ራሳችንን የምናስተምረው ነገር መጽሐፍ ማንበብ ሊሆን ይችላል። በተለያየ መንገድ ገንዘብ ለማግኘት የምንማራቸው ሙያዎች፣ የተለያዩ ነገሮች ራሳችንን ቫልያቸውን ከፍ ከሚያደርጉ ነገሮች ውስጥ አንዱ ነው። ባይዘዌ አካዳሚክስ ብቻ የተማሩ ሰዎች አይደለም ራሳቸውን የሚቀይሩት። አብዛኞቹ ራሳቸውን ቀይረው የተሻለ ደረጃ የሚደርሱ ራሳቸውን ያስተማሩ ሰዎች ናቸው። ራሳቸውን በስራ እንዴት አድርጌ ላሳካ፣ እንዴት አድርጌ ያሰብኩትን ውጤት ላምጣ ብለው ራሳቸውን ያስተማሩ። ራሳቸውን ማስተማር ማለት ትምህርት ቤት ገብቶ መማር ብቻ አይደለም። በተለያየ ነገር ዩቱብ ላይ ሊሆን ይችላል፣ ሰርቾ መማር ዩቱብ ላይ ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። ከተለያዩ ምንጮች ራስን ማስተማር ህይወታችንን በተለያየ አመለካከታችን እንድንቀይርና ያሰብነውን ነገር ለማሳካት ይረዳናል። በተለይ ቫልያችን ከፍ የሚለው ስንማር ነው፣ ስናውቅ ነው። ስለዚህ ባለመሰልቸት ከትላንት ስህተታችን እየተማርን ራሳችንን ማሳደግ መለወጥ ከቻለን በቀጣይነት ኮንሲስተንስ ቋሚ ሆኖ አንድ ነገር የመስራት ችሎታ ካለን በየጊዜው የምናደርግ ከሆነ የእውነት ራሳችንን ለመቀየር ራሳችንን ለማሳደግ ተነሳሽነት ካለ በየጊዜው ደግሞ አዲስ ነገር ለማወቅ አዲስ ነገር ለመፍጠር አዲስ ነገር ለመስራት የምንሄድ ከሆነ ምንም ነገራችን ማድረግ እንችላለን ብዬ አስባለሁ። ስኪሎችን መማር በጣም በተደጋጋሚ የምለው ነገር ነው። እኔም ስኪሎችን መማር በጣም ብዙ ሰዎች ስኪል ተምረው ራሳቸውን የቀየሩ ብዙ ሰዎች ስለማይ ማለት ነው በሶሻል ሚዲያ እነሱ ሰዎች ኢንስፓየር ያደርጉኛል። ስለዚህ የምትፈልገው ላይፍ ስታይል የሚኖሩ ሰዎች በምን አይነት መንገድ ሄዱ፣ ይህንን አድርገዋል፣ ይህንን ሰርተዋል። ስለዚህ እኛም መሞከር አለብን። ያንን መንገድ ግዴታ በዛ ብቻ አይደለም። ሞክረን አሪፍ ነገር ለማግኘት የተሻለ ውጤት ለማግኘት ያንን ነገር መሞከር መቻል አለብን፣ መማር አለብን፣ ራሳችንን ማሳደግ አለብን ብዬ አስባለሁ። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። እነዚህ ራሳችንን የሚቀይሩ አመለካከታችንን የሚቀይሩ ሀሳቦች የምትፈልጉ ከሆነ እዚህ ቻናል ቤተሰብ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት መልካሙን ሁሉ ተመኘውላችሁ።